የፈኑን ዩቲዩብ ቻናል ታውቃላችሁ ብዬ አስባለሁ። የማታውቁ ከሆነ ቻናላቸው ይሄንን ይመስላል። የለቀቁት ቪዲዮ ሁሉ ሚሊዮንስ ነው የሚታየው። ከአንድ ቪዲዮ ቢያንስ እስከ $200,000 በላይ ይሰራሉ። ይህንን የሚሰሩበት ቲም የራሳቸው የሆነ ቲም አላቸው። እኔ ግን በዚህ ቪዲዮ እንዴት የፈኑን ስታይል አይነት ቪዲዮ ኤአይን በመጠቀም ፍሪ በሆነ ወይ መስራት እንደምትችሉ የማሳያችሁ ይሆናል ማለት ነው። ይሄ ቪዲዮ ረጅም ነው የሚሆነው። ቁጭ ብላችሁ ካያችሁ ወርዝ የሚያደርግ ቪዲዮ ነው የሚሆነው። ምክንያቱም ቪዲዮቹን እንዴት ጀነሬት ማድረግ እንዳለባችሁ አሳያችኋለሁ። ለምሳሌ ይህንን ቪዲዮ ማየት ትችላላችሁ። የጃፓን ወታደር ነው፣ ሂሮ ኦኖዳ ይባላል። የሁለተኛ ዓለም ጦርነት ካለቀ በኋላ ጦርነቱ ያላለቀ መስሎት በጃንግል ውስጥ እስከ 30 ዓመት ድረስ ቆይቷል። ሰዎችንም እየገደለ ነበር። እሱን ስቶሪ አሁን በማሳያችሁ ሜተድ በመጠቀም ይህንን በሚመስል መልኩ ሰርቻለሁ። አንዴ ቪዲዮን አይተን እንመለስ። In December 1944, a young lieutenant steps onto a small Philippine island. His orders are simple: hold out, conduct guerrilla warfare, never surrender, even if Japan falls. He will obey those orders for the next 29 years. The soldier who refused to surrender. Hiro Onoda lands on Lubang with 3 other men. They burn the written orders after memorizing them. Paper can be forged, memory cannot. The war ends 8 months later. No one tells them. Leaflets drift down through the canopy. Japan has surrendered. Return home. Photographs of Tokyo in ruins. They burn every leaflet. American trick. Years become decades. One man deserts in 1949. They never see him again. Another is shot dead by police in 1972. Only Onoda and Corporal Kozuka remain. Then Kozuka dies too. Onoda is alone. He still polishes his rifle every day, still sets traps, still kills when he has to. 30 local people will die because of him. ይህን ስቶሪ ኤንዲኤ የሚለው ዩቲዩብ ቻናል ላይ ለቅቄላችኋለሁ። ፉሉን ደግሞ ገብታችሁ እንደገና ማየት ትችላላችሁ። አሁን ይህንን ራሱን ስቶሪ ሪክሬት እናደርጋለን። ከዛ ይህንን ብሉፕሪንት በመጠቀም እናንተ ለምትፈልጉት ነገር ሁሉ መጠቀም ትችላላችሁ ማለት ነው። ምክንያቱም ተመሳሳይ የሆነ ሬሲፒ ነው። የምትጠቀሙት ስቶሪ ከባይብል ሊሆን ይችላል፣ ከተለያዩ ስቶሪዎች የሂትለርን ስቶሪ ልትጠቀሙት ትችላላችሁ። ግን ተመሳሳይ የሆነ ወይ ነው የምትጠቀሙት ማለት ነው። ይሄ ቪዲዮ ወርዝ ያደርጋል ብዬ አስባለሁ። ቪዲዮውን ገና ሳትጀምሩ ላይክ አድርጉ። ቻናላችንን ደግሞ ሰብስክራይብ በማድረግ ፋሚሊ መሆን ትችላላችሁ። ቴሌግራም ላይ ኤንዲ ክሬቲቭ ብላችሁ ገብታችሁ ጆይን አድርጉ ፋሚሊያችንን። ቀጥታ ወደ ቪዲዮ እንሄዳለን። ይህንን የምጠቀመው ፕሮምፕት በሙሉ በጉግል ዶክመንትስ አስቀምጬላችኋለሁ። ሊንኩን ዲስክሪፕሽን ላይ አስቀምጬላችኋለሁ። ገብታችሁ ማየት ትችላላችሁ ማለት ነው። አሁን መሰራውን ዶክመንት እያንዳንዱን ሪክሬት ታደርጋላችሁ። እኔ የጻፍኩት ፕሮምፕት ይሄንን ይመስላል። እዚህ ጋር እንደምታዩት ወደ 38 ፕሮምፕት ነው የጻፍኩት ከመጀመሪያው ጀምሮ ማለት ነው። ስለዚህ በዚህ ቪዲዮ እያንዳንዱን ሂደቱን ማሳያችሁ ይሆናል። ይሄንን ስራ ፋይናል ለማድረግ 3 አይነት ኤአይ እንጠቀማለን። መጀመሪያው ግሮክ ነው የሚሆነው። ሁለተኛው ደግሞ ኢሜጅ ኤፍኤክስ ላብስ የጉግልን ነው የምንጠቀመው። በመጨረሻም ደግሞ የጉግል ኤአይ ስቱዲዮን ቮይሱን ጀነሬት ለማድረግ እንጠቀማለን ማለት ነው። እነዚህ ሁሉም ቱሎች ኮምፕሊትሊ ፍሪ ናቸው፣ ግን ሪዛልቱ የፕሪሚየም ነው የሚሆነው ማለት ነው። ፕሮምፕቱን እንጽፋለን ማለት ነው። ፕሮምፕቱን ለመጻፍ እንጠቀመው ጂፒቲ ነው። ቻት ጂፒቲን እንጠቀማለን ማለት ነው። ቻት ጂፒቲን ብቻ መጠቀም ትችላላችሁ ማለት ነው። ግሮክን መጠቀም ትችላላችሁ። አሁን ቪዲዮ ላይ ማሳያችሁን ፕሮምፕት እኔ ግሮክን መጠቀም ነው የሰራሁት፣ ግን ፕሮሰሱ ለሁሉም ተመሳሳይ ስለሆነ በቻት ጂፒቲም በዚህ መልኩ መስራት ትችላላችሁ ማለት ነው። ከኔ ጋር እኩል መሄድ ከፈለጋችሁ የኔን ፕሮምፕት የጉግል ዶክመንቱን እታች ዲስክሪፕሽን ላይ አስቀምጬላችኋለሁ። እዛ ላይ በመግባት ኮፒ ፔስት ያደርጋችሁ እኩል መሄድ ትችላላችሁ። ግን አይዲያውን ብቻ በመውሰድ የራሳችሁን ቻናል መክፈት ከፈለጋችሁ ወይም የራሳችሁን ቪዲዮ መስራት ከፈለጋችሁ ኮንሴፕቱን ብቻ ይዛችሁ የራሳችሁን ስቶሪ መጻፍ ትችላላችሁ። ለምሳሌ የዳንኤልን ስቶሪ ከሆነ መጽፉት ሌትስ ዱ ክሬት 3D render story of Daniel on the Bible ወይም የዮሴፍን ከሆነ ጆሴፍ on the Bible ወይም የተለያዩ ሰዎችን ስቶሪ ማጻፍ ከፈለጋችሁ ልክ እንደዚህ በዚህ መልኩ መጻፍ ትችላላችሁ ለጂፒቲ ማለት ነው። እዚህ ጋር እንደምታዩት አንድ በአንድ ፕሮምፕቱን ሰጥቶኛል። እዚህ ጋር ፕሮምፕት 1 ፕሮምፕት 2 እያለ
ወደ 12 ፕሮምፕቶችን ሰጥቶኛል ማለት ነው። ሶ ይህንን ፕሮምፕት መጠቀም ትችላላችሁ በዚህ መልኩ የራሳችሁን ስቶሪ ያስገብታችሁ ማለት ነው። ሌላው ደግሞ የቮይስ ጀነሬሽን ነው። ለቮይስ ጀነሬሽን ምን ታደርጋላችሁ? ከታች የፕሮምፕቱን ከጻፋችሁ በኋላ give me a prompt for voice generation ትሉና እዚህ ጋር ኦርደር ትሰጡታላችሁ። ኖ ባክግራውንድ ሚውዚክ ቢጂ ሚውዚክ ኖ ኤስኤፍኤክስ ኢፌክት ማለት ነው። ኦንሊ human sound ኦኬ እዚህ ጋር እንደምታዩት ጀነሬት ያደረገልኝ ያለው ሶ ይሄኛውን ሳውንድ ይሄኛውን ፕሮምፕት ምን ታደርጋላችሁ? ኮፒ ታደርጋላችሁ ማለት ነው። ይሄኛውን ፕሮምፕት ኮፒ ታደርጋላችሁ ምክንያቱም መጀመሪያ ቮይሱን ጀነሬት ማድረግ ስላለብን ማለት ነው። ፕሮ ቲፕ የምትሰሩትን ካራክተር ማወቅ አለባችሁ። ያ ማለት የምትሰሩትን ስቶሪ ምን እንደሆነ ማወቅ አለባችሁ መጀመሪያ ጀነሬት ከማድረጋችሁ በፊት ማለት ነው። ለምሳሌ እኔ አሁን የኦኖዳን ታሪክ መጀመሪያ አንብቤ አውቃለሁ። ስለዚህ ለመስራት ጀነሬት ለማድረግ አይከብደኝም ማለት ነው። ስለዚህ የምትሰሩትን ስቶሪ መጀመሪያ ገና ጀነሬት ሳታደርጉ ማወቅ አለባችሁ ማለት ነው። ሶ እዚህ ጋር የጂፒቲ ይሄን ይመስላል ቮይሱ ማለት ነው። ከዛ በኋላ ምን እናደርጋለን? ወደ ጉግል ኤአይ ስቱዲዮ እንገባለን ማለት ነው። ወደ ጉግል ኤአይ ስቱዲዮ እንገባለን። ሪሜምበር ወደ ጉግል ኤአይ ስቱዲዮ ከመግባታችሁ በፊት ቪፒኤን ኮኔክት ማድረጋችሁን በዩኤስ ቪፒኤን ኮኔክት ማድረጋችሁን ማስታወስ አለባችሁ። ሜቢ ከወጣባችሁ ማለት ነው። ሶ እዚህ ጋር ከዩኤስ ቪፒኤን ጋር ኮኔክት አድርጋለሁ። ቅድሚያ ያያችሁት ቪዲዮ በሌላ ቀን የተቀረጸው፣ ይሄ ቪዲዮ ደግሞ በሌላ ቀን የተቀረጸው። እዛ ሰው እንደገና ኮኔክት ማድረገው ማለት ነው። ትንሽ ረጅም ጊዜ ወስዶብናል። ስለዚህ ቻናላችንን ሰብስክራይብ አድርጉ፣ ቪዲዮውን ላይክ ማድረግ እንዳትረሱ፣ ሁለቱንም ቻናል ሰብስክራይብ ማድረግ እንዳትረሱ፣ ቴሌግራም ኮሚኒቲያችን ደግሞ ጆይን አድርጉ። ሶ ጉግል ኤአይ ስቱዲዮ ብላችሁ ጽፋላችሁ ማለት ነው። ጉግል ኤአይ ስቱዲዮ ሊንኩን ዲስክሪፕሽን ላይ አስቀምጬላችኋለሁ፣ መግባት ትችላላችሁ ማለት ነው። ወደ ጉግል ኤአይ ስቱዲዮ ስትገቡ ይሄንን ትክክለኛው ይሄ ነው። ኦኬ ኢንተርፌሱ ይሄንን ይመስላል። ከዛ ቴክስት ቱ ስፒች ዊዝ ጀሚኒ የሚለው ውስጥ ትገባላችሁ። ከዛ በኋላ ይሄንን ሲንግል ስፒከር ታደርጋላችሁ። ፕሮምፕታችሁን እዚህ ጋር ኮፒ ታደርጋላችሁ ማለት ነው። ከዛ እዚህ ጋር የምትፈልጉትን ቮይስ ትመርጣላችሁ ማለት ነው። ይሄኛውን ምሳሌ ልመረጥ ነኝ። ይሄኛውን ከመረጥኩ በኋላ ራን የሚለውን ትነካላችሁ ማለት ነው። ከዛ በኋላ የምትፈልጉትን ናሬተር ቮይስ ጀነሬት ያደርግላችኋል ማለት ነው። ብዙም አይቆይም፣ በጣም ረጅም ካልሆነ አሪፍ በሆነ ወይ ጀነሬት ያደርግላችኋል። ኮምፕሊትሊ ፍሪ ስለሆነ አሁን አድቫንቴጁን መጠቀም ትችላላችሁ ማለት ነው። ቮይሱን ጀነሬት አድርጎ ከጨረሰ በኋላ ዳውንሎድ ታደርጋላችሁ ማለት ነው። ዳውንሎድ ታደርጋላችሁ። እዚህ ጋር የዳውንሎድ ምልክት ያመጣል። ከዛ በኋላ ፋይል ላይ ታገኙታላችሁ። አይ ቲንክ ዶክመንቱን ዳውንሎድ አድርጋችኋል ብዬ አስባለሁ። ዳውንሎድ ካደረጋችሁ መጀመሪያ የሚያስፈልገን ምንድነው? የጉግል ኢሜጅ ኤፌክስ ነው ማለት ነው። የጉግል ኢሜጅ ኤፌክስ ነው የሚያስፈልገን። ስለዚህ የጉግል ኢሜጅ ኤፌክስን ለመጠቀም መጀመሪያ ዩኤስ መሆን አለባችሁ። ዩኤስ ከሌላችሁ አይሰራም። ግን እኛ ምን እናደርጋለን? ቪፒኤን እንጠቀማለን ማለት ነው። ኮምፒውተራችሁ ላይ ቪፒኤን ካለ ቪፒኤናችሁን ዩኤስ ላይ ማድረግ ትችላላችሁ። ከሌለ ግን አርባን ቪፒኤንን ኤክስቴንሽኑን ክሮም ኮምፒውተራችሁ ላይ ክሮም ኤክስቴንሽናችሁ ላይ መጫን ትችላላችሁ። ልክ በዚህ መልኩ አርባን ቪፒኤን ብላችሁ ሰርች በማድረግ እዚህ ጋር እኔ ላይ ካያችሁ ሪሙቭ ፍሮም ክሮም ይላል። እናንተ ላይ አድ ነው የሚለው አድ ታደርጋላችሁ ማለት ነው። ሶ እዚህ ጋር እንደምታዩት ኦን ሆኖ ነው ያለው የኔ ቪፒኤን። ስለዚህ እኔ መጠቀም እችላለሁ ማለት ነው። ላይክ እንደዚህ ከከፈታችሁ በኋላ የተለያዩ ሀገራትን ያስመርጣል። ያው ቪፒኤን ኮኔክት አድርጋችኋል ብዬ አስባለሁ ከዚህ በፊት። በዲፎልት ዩኤስ ላይ የሚሆነው ይሄንን ኮኔክት የሚለውን ስትነኩ ኮኔክት ያደርግላችኋል መሃል ላይ ያለውን ስትነኩ ማለት ነው። ሶ if you are in ኮኔክት ካደረጋችሁ ቀጥታ የት ትሄዳላችሁ? ጉግል ላይ ገብታችሁ ኢሜጅ ኤፌክስ ጉግል ብላችሁ ሰርች ታደርጋላችሁ ማለት ነው። ከዛ በኋላ እንደዚህ አይነት labs/effects የሚል ይመጣላችኋል። አንደኛ ላይ ያለውን
ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ምንም ችግር የለውም፣ በዛ ሊንክ መግባት ትችላላችሁ። መጀመሪያ ምንድነው የምናደርገው? እዚህ ጋር እንደምታዩት ፕሮምፕት ጽፌያለሁ። ፕሮምፕቱን ጉግል ዶክመንት ፋይሉን ገብታችሁ ማየት ትችላላችሁ። የሲኒማቲክ 3D ሬንደር ኦፍ ፌስለስ ስሙዝ ዋይት ሚኒኩዊን ሶልጀር ኢን 1994 ይላል። ይህንን ራሱን ኮፒ እናደርጋለን ማለት ነው። ይህንን ራሱን ኮፒ እናደርጋለን። ኮፒ ካደረግን በኋላ ይህንን ፕሮሰስ ከኔ ጋር እኩል ለመሄድ ሞክሩ። ቪዲዮውን ፖዝ ያደረጋችሁ ሊሆን ይችላል። ሌትም ያደረጋችሁ ከኔ ጋር እኩል ለመሄድ ሞክሩ። አንዱን እንኳን መሳት የለባችሁም። አንዱን ምስቱ ከሆነ ያው አጋጥሟችሁ ነገር ታውቃላችሁ። ይህንን ፕሮምፕት ኮፒ ካደረግኩ በኋላ የት ሄዳለሁ? ወደ ኢሜጅ ኤፌክትስ ሄዳለሁ ማለት ነው። አንድ መርሳት የሌለባችሁ ነገር ለእናንተ ልክ እንደዚህ ላይመጣላችሁ ይችላል። ምክንያቱም የጉግል አካውንታችሁን ሎጊን ማድረግ አለባችሁ። VPN ኮኔክት ካደረጋችሁ በኋላ በጉግል አካውንታችሁ ሎጊን ታደርጋላችሁ ማለት ነው፣ በምትጠቀሙት ጉግል አካውንት። ቅድም ኮፒ ያደረጋችሁትን ፕሮምፕት እዚህ ጋር ፔስት ታደርጋላችሁ ማለት ነው። እዚህ ጋር ሲዱን ምንም አትነኩም። ሞዴሉ ሃይ ኳሊቲ ነው የሚሆነው። አስፔክት ሬሽዮ ለምን ነው የምትፈልጉት? ለዩቲዩብ ከሆነ ላንድስኬፕ ላይ ትተዋላችሁ። ለሞባይል ለቲክቶክ ከሆነ ፖርትሬት ላይ ታደርጋላችሁ ማለት ነው። እኔ ግን አሁን እያሳየኋችሁ ያለሁት በሞባይል ፖርትሬት ሳይሆን በዩቲዩብ ስለሆነ ላንድስኬፕ ላይ ተዋለው ማለት ነው። ከዛ በኋላ ምንም ነገር ሳትነኩ ክሬት ትላላችሁ ማለት ነው። ከዛ በኋላ ማጂክ ሀፕን ሲያደርግ እናያለን። ይህንን የተጠቀምኩበት ምክንያት ብዙ አሉ። አይኖ ጄሚናይን መጠቀም ይችላሉ። የተለያዩ ኢቭን የጉግልን የራሱን ዊስክን መጠቀም ይችላሉ። ግን ይሄኛው ፕላትፎርም ይሄኛው ኢሜጅ ኤፌክትስ በጣም ሃይ ኳሊቲ የሆኑ ኢሜጆችን ያለምንም ዋተርማርክ ይሰጠናል። ዛስ ወይ ይሄንን የተጠቀምኩት ማለት ነው። እዚህ ጋር እንደምታዩት የወታደሩን ፎቶ ሰጥቶኛል። እዚህ ጋር ውሃ ምናምን ስለሌለ ይሄንን እጠቀማለሁ። እናንተ የምትፈልጉትን መጠቀም ትችላላችሁ። ተመሳሳይ የሆነ አውትፑት ነው ያለው። አይ ሆፕ እናንተ ጋር እንደዚህ ሆኖ መጥቷል ብዬ አስባለሁ። ከዛ በኋላ ዳውንሎድ እናደርጋለን ማለት ነው። ኢሜጁን ዳውንሎድ እናደርጋለን። ኢሜጁን ዳውንሎድ ካደረግን በኋላ ቀጥታ ምንድነው የምናደርገው? ወደ ግሮክ ኤአይ እንገባለን ማለት ነው። ወደ ግሮክ ኤአይ እንገባለን። ግሮክ ኢንተርፌሱ ይህንን ይመስላል። ግሮክን ለማግኘት grok.com ብላችሁ ትገባላችሁ። ካልሆነ ደግሞ ሊንኩን ዲስክሪፕሽን ላይ ራሱን ማስቀምጬላችኋለሁ። እንደዚህ አይነት ኢንተርፌስ ታያላችሁ። በጉግል አካውንታችሁ ሎጊን ታደርጋላችሁ ማለት ነው። ከዛ በኋላ እዚህ ጋር ክሬት ኢሜጅ የሚል አለ። ወይም ይሄን ተነካላችሁ ወይም እዚህ ጋር ከታች ያለችውን ስትነኩ ኢማጂን የሚል አለ፣ ፕሮጀክት የሚል አለ። ኢማጂን የሚል ውስጥ ትገባላችሁ ማለት ነው። ኢማጂን የሚል ውስጥ ከገባችሁ በኋላ ልክ እንደዚህ አይነት ነገር ይመጣላችኋል። ባይዘው ይሄኛው ፍሪ የሆነ ቪዲዮ ነው፣ ዳውንሎድ ማድረግ ትችላላችሁ ከፈለጋችሁ። ግን እዚህ ጋር እኛ የምናደርገው ምንድነው አታች የሚለውን እነካለን። ከዛ አፕሎድ ፋይል የሚለውን ውስጥ እንገባለን ማለት ነው። ከዛ በኋላ ቅድም ዳውንሎድ ያደረግነውን ፎቶ ኦፕን እንላለን፣ አድ እናደርጋለን ማለት ነው። እዚህ ጋር ፎቶአችን ገብቷል። ስለዚህ እናንተ ላይ አውቶማቲካሊ ሜክ ኤ ቪዲዮ ይላል። እቺን ነገር ደግሞ ኦፍ ማድረግ አለብን ገና ሳትጀምሩ ማለት ነው። ምክንያቱም ሜክ ኤ ቪዲዮ እያለ ዴይሊ አንሊሚትድ የሆነ ክሬዲት ነው የሚሰጣችሁ፣ በጣም ብዙ ክሬዲት ነው የሚሰጣችሁ። ግን ሜክ ቪዲዮ አውቶማቲካሊ የሚያደርግ ከሆነ ሊሚት ሊያደርጋችሁ ይችላል። ስለዚህ መጀመሪያ እቺን የግሮክን አይከን ትነካላችሁ። ከዛ በኋላ የግሮክን አይከን ከነካችሁ በኋላ እዚህ ጋር ከታች አካውንት ምልክቷን ትነካላችሁ። ከዛ ሴቲንግ ውስጥ ትገባላችሁ። ሴቲንግ ውስጥ ከገባችሁ በኋላ ካስተማይዜሽን ውስጥ ትገባላችሁ። ካስተማይዜሽን ውስጥ ከገባችሁ በኋላ እዚህ ጋር ቢሄቨር ውስጥ ትገባላችሁ። ቢሄቨር ውስጥ ከገባችሁ በኋላ እዚህ ጋር ኢናብል አውቶማቲክ ቪዲዮ ጀነሬሽን የሚለውን ኦፍ ታደርጋላችሁ ማለት ነው። ምክንያቱም ልክ ፎቶ ባስገባችሁ ቁጥር ራሱ አውቶማቲካሊ ጀነሬት ያደርጋል ማለት ነው። ስለዚህ እሷን ኦፍ ታደርጋላችሁ ማለት ነው። ተግባባ? ናይስ። አሁን ምን እናደርጋለን? ወደ ኋላ እንመለሳለን ማለት ነው። ወደ ኋላ እንመለሳለን። ስለዚህ ኢማጂን ውስጥ ድጋሚ እንገባለን። ከዛ በኋላ እዚህ ጋር ፋቮራይት ምትላለች እሷ ውስጥ ተቀባላችሁ። ከዛ በኋላ እዚህ ጋር እኔ ከዚህ በፊት ጀነሬት ያደረኳችሁ ቪዲዮዎች ናቸው እንደዚህ። ስለዚህ እናንተ ቅድም እዚህ ላይ ነው ያላችሁት ማለት ነው። እናንተ ላይ ትገባላችሁ። ከዛ በኋላ ምንድነው የምታደርጉት? ወደ ጉግል ዶክመንታችሁ ትገቡና የቅድሙን ፕሮምፕት ራሱን ኮፒ ታደርጋላችሁ ማለት ነው። ይሄኛውን ፕሮምፕት ኮፒ ታደርጋላችሁ። ወደ ግሮክ ትመልሱና ፔስት ታደርጋላችሁ። ከዛ
ጀነሬት ታደርጋላችሁ ቪዲዮ ማለት ነው። የመጀመሪያ ቪዲዮአችሁን ጀነሬት ታደርጋላችሁ። ሰው የሚራመድ ከሆነ የእግሩን ኮቴ ባክግራውንድ ሚውዚክ ራሱ አውቶማቲካሊ ጀነሬት ያደርጋል ግሮክ ደስ የሚለው ነገር ማለት ነው። በዚህ መልኩ እንጠብቃለን ጀነሬት እስከሚያደርግ ድረስ ማለት ነው። ጀነሬት አድርጎ ጨርሶልናል። ኦኬ እዚህ ጋር እንደምታዩት ወታደሩ የተራመደ ነው የመጀመሪያውን። ስለዚህ እያንዳንዱ ቪዲዮ ጀነሬት አድርጎ ሲጨርስ ዳውንሎድ ማድረግ አለባችሁ። አሁን ይሄንን ዳውንሎድ እናደርጋለን ማለት ነው። ከዛ በኋላ ዳውንሎድ ካደረግን በኋላ ምን እናደርጋለን? ይሄንን ፖዝ እናደርጋለን ቪዲዮውን። ከዛ ወደ መጨረሻው ፍሬም እንወስዳለን። ከዛ ራይት ክሊክ እናደርጋለን። ከዛ ኮፒ ቪዲዮ ፍሬም። ከዛ በኋላ ምን እናደርጋለን? እንወጣለን። እችን ምልክት ባክ ምልክቷን ስትነኩ ወደ ኋላ ያወጣችኋል። ከዛ ቅድም ኮፒ ያደረጋችሁትን ፔስት ታደርጋላችሁ ማለት ነው። ቅድም ኮፒ ያደረጋችሁትን ፔስት ታደርጋላችሁ ፍሬሙን ልክ በዚህ መልኩ ያመጣላችኋል። ከዛ በኋላ አሁንም ድጋሚ ወደዚህ ወደ ሲኒማቲክ የሚለውን ወይም ቁጥር ሁለተኛውን ፕሮምፕት ኮፒ ታደርጋላችሁ ማለት ነው። ከዛ አሁንም በተመሳሳይ መንገድ ፔስት ታደርጋላችሁ። ጀነሬት እስከሚያደርግ ድረስ 1 ደቂቃ እንኳን አይፈጅም፣ ቶሎ ነው የሚጨርሰው ጀነሬት አድርጎ። ስለዚህ ትንሽ መጠበቅ ትችላላችሁ። ከዛ በኋላ መሀል ላይ ሌላ ሲን ካለ አዲስ ሲን ካለ እነግራችኋለሁ። አዲስ ሲን ከሌለ ደግሞ እዚህ ጋር አሁን እኔ እንደምፈልገው ጀነሬት አላደረገልኝም። ሰውየው ወደ ኋላ እንዲራመድ ሳይሆን ወደፊት እንዲራመድ ይፈልጋል። ስለዚህ ሪሎድ እናደርጋለን ማለት ነው። እንደገና ጀነሬት እንዲያደርግልን ሪሎድ እናደርጋለን። እዚህ ጋር እኔ የምፈልገውን ሪዛልት አምጥቶልኛል። ስለዚህ ፖዝ አደረግና ዳውንሎድ አደርጋለሁ። ዳውንሎድ ካደረግኩ በኋላ በተመሳሳይ መንገድ እዚህ ጋር ወደ ጥግ ወስዳለን ፍሬሙን። ከዛ ኮፒ እናደርጋለን ማለት ነው። ቪዲዮ ፍሬሙን ኮፒ እናደርጋለን። ከዛ አሁን በተመሳሳይ ወይ ኮፒ ፔስት ታደርጋላችሁ ማለት ነው። ፕሮምፕቱን ኮፒ ፔስት ታደርጋላችሁ። መጀመሪያ ቪዲዮ ፍሬሙን ኮፒ ፔስት ታደርጋላችሁ። ከዛ ወደ ፕሮምፕቱ ትገባላችሁ። ከዛ ኮፒ ታደርጋላችሁ። ልክ ቪዲዮን ሲጨርስ እዚህ ጋር ፍሬሙን ጀነሬት አድርጎ ፕሮሰስ አድርጎ ሲጨርስ ኮፒ ታደርጋላችሁ ፔስት ማለት ነው። በተመሳሳይ መንገድ እያንዳንዱን each and every prompt በዚህ መልኩ ኮንሲስተንሲውን በጠበቀ መልኩ ኮፒ ፔስት እያደረግን እንሄዳለን ማለት ነው። አሁን እዚህ ጋር smooth white mannequin soldiers same proportion uniform gathered around a map on a jungle አሁን እዚህ ጋር 4 ወታደሮች ነው የሚያመጣልን ማለት ነው። ኦኬ እዚህ ጋር ትራንዚሽን በራሱ ሰርቷል which is በጣም የሚያምር ትራንዚሽን። ኦኬ እችን ዳውንሎድ እናደርጋለን ማለት ነው። ዳውንሎድ እናደርጋለን። ከዛ በተመሳሳይ ወይ እችን ኮፒ እናደርጋለን ራሱን ፍሬም ማለት ነው። እዚህ ጋር ቪዲዮን ከዚህ በኋላ እናፈጥነዋለን ማለት ነው። ተመሳሳይ የሆነ ሜትር ስለሆነ የምንጠቀመው እዚህ ጋር አሁንም ኮፒ እናደርጋለን። ጀነሬት አድርጎ ልክ ሲጨርስልን ኮፒ ያደረግን እንሄዳለን ማለት ነው። እዚህ ጋር መርሳት የሌለባችሁ ነገር የጻፋችሁትን ካራክተር የጻፋችሁትን ስቶሪ ማወቅ አለባችሁ ስለምን እንደምትጽፉ። ካልሆነ ዲቴል የሆነ እንትን ላታገኙ ትችላላችሁ። ዲቴል የሆነ አውትፑት ላታገኙ ትችላላችሁ። እዚህ ጋር ዲቴል የሆነ አውትፑት ነው ያገኘሁት፣ ምክንያቱም ስቶሪውን ስለማውቀው እኔ ዋሮቨር የሚለውን ስለሚያቃጥሉ ዛስ ዋይ እንደገና ጀነሬት ያደረኩት ማለት ነው። እንደዚህ ጀነሬት ማድረግ አለባችሁ ማለት ነው። ስቶሪውን ያነበባችሁ ካስፈለገ ደግሞ እዚህ ጋር ኤዲት ኢሜጅ የሚለውን ነክታችሁ አሁን ይሄን ኦብጀክት ማጥፋት ስለፈለኩ እኔ ኤዲት ኢሜጅ የሚለውን ነክታችሁ ሪሙቭ ብላችሁ ማጥፋት ትችላላችሁ። ኦኬ እዚህ ጋር ሪሙቭ አድርጎልኛል። ስለዚህ ይሄኛውን ተጠቀማለሁ ማለት ነው። ይሄኛውን ፕሮምፕት እዚህ ላይ ኮፒ ፔስት አደርጋለሁ፣ ምክንያቱም ካራክተራችን የተቀነሰ ስለሚሄድ ማለት ነው። አሁን ቪዲዮ ጀነሬሽኑን ጨርሰናል ማለት ነው። ቪዲዮ ጀነሬሽኑን ከጨረስን በኋላ ቀጥታ የምንገባው ቪዲዮን ኤዲት ወደ ማድረግ ነው ማለት ነው። ቪዲዮን ኤዲት ለማድረግ
እናንተ ሌላ ሶፍትዌር የምታውቁ ከሆነ በምትፈልጉት ሶፍትዌር ኤዲት ማድረግ ትችላላችሁ። ግን ለሁሉም ሰው አክሰስብል የሆነው አሁን ላይ ካፕካት ነው። ስለዚህ በካፕካት ቪዲዮውን ኤዲት እናደርጋለን ማለት ነው። ካፕካት ኮምፒውተራችሁ ላይ ከሌለ ቴሌግራም ቻናሌ ላይ አስቀምጥላችኋለሁ። እዛ ላይ ገብታችሁ የዴስክቶፕ ቨርዥኑን ዳውንሎድ ማድረግ ትችላላችሁ ማለት ነው። ከዛ በኋላ ቀጥታ የምንገባው ወዴት ነው? ወደ ካፕካት ነው የሚሆነው ማለት ነው። ወደ ካፕካት ከገባን በኋላ ጀስት ስትከፍቱ እዚህ ጋር ይሄ ብለር ያደረግንበት ፓርት እኛ የምንጠቀመው ፕሮጀክት ነው። ስለዚህ እናንተ አዲስ ከሆናችሁ ለኤዲቲንግ አዲስ ከሆናችሁ ምንም ግራ እንዳትጋቡ። ይሄኛው ጀስት ከዚህ በፊት የተጠቀምነው ሂስትሪ ነው ማለት ነው። ክሬት ኒው ፕሮጀክት ወይም ክሬት ፕሮጀክት የሚለውን ከላይ እናካለን። ከዛ በኋላ ልክ ይህን የሚመስል ኢንተርፌስ መምጣት አለበት እሱን ስትነኩ። ከዛ በመቀጠል ቅድም ጀነሬት ያደረግነውን ወይም ቪዲዮዎችን እያንዳንዱ ቪዲዮዎች እናስገባለን ማለት ነው። ካፕካት ላይ እናስገባለን። እያንዳንዱ ቪዲዮዎች ወደ ካፕካት እናስገባለን ማለት ነው። አይ ቲንክ ከዚህ ወደዚህ ነው ያለው። ከዚህ ወደዚህ ያለውን ወደ ካፕካት ድራግ ኤንድ ድሮፕ አደርጋለሁ ማለት ነው። እስከዚህ ድረስ ያለውን ድራግ ኤንድ ድሮፕ አደርጋለሁ። ስለዚህ ሴሌክት አድርጉና እዚህ ጋር ድራግ ኤንድ ድሮፕ የቪዲዮ ኦር ፎቶ ኦዲዮ ፋይል የሚለው ላይ ድሮፕ ታደርጋላችሁ ማለት ነው። ድራግ ታደርጉና ካፕካት እዚህ ጋር ፕሮጀክት ፋይላችሁ የሚቀመጥበት ነው። እዚህ ጋር ደግሞ ድራግ ማቴሪያል ሂር ቱ ስታርት ክሬት ይላል። ክሬት ለማድረግ እዚህ ጋር ድራግ ኤንድ ድሮፕ እናደርጋለን። በጣም ቀላል ነው። ምንም ኮምፕሌክስ የሆነ ነገር የለውም። ስለዚህ እዚህ ጋር መጀመሪያውን ቪዲዮ እናስገባለን ማለት ነው። አይ ቲንክ ይሄኛው ቪዲዮ ነው የሚቀድመው መሰለኝ። አይ ቲንክ ይሄ ቪዲዮ ይቀድማል መሰለኝ። ይሄ ቪዲዮ ይቀድማል። ስለዚህ ይሄንን ቪዲዮ ሁለተኛ ላይ እናደርጋለን ማለት ነው። ይሄን ቪዲዮ ሁለተኛ ላይ እናደርጋለን። ከዛ በኋላ አሁን እዚህ ጋር ሰውየው ቆሟል። ከዛ የተራመደ ነው። ከዛ ፍሎ ነው አያችሁት? ምንም የተቋረጠ ፍሎ የለም። ከዛ በኋላ ቀጣዩን ወደ ቀጣዩ ፍሎ እንገባለን ማለት ነው። ከዚህ ቀጥሎ ምንድነው? ይሄኛው ነው የሚሆነው። ይሄኛው ፍሎ ጀነሬት እናደርግ ካያችሁ። ከዛ ቀጥታ ወደዚህ እንገባለን ማለት ነው። አሁን ወደ ወታደሮቹ ስቶሪ ገባ ማለት ነው። ከዛ በኋላ ይሄኛውን ትንሽ ላፈጥንባችሁ ነው። ምክንያቱም ፍሎውን ጠብቃችሁ ጀነሬት ያደረጋችሁትን ስቶሪ ታውቃላችሁ። ያን ስቶሪ የምታውቁ ከሆነ ፍሎውን ጠብቃችሁ ልክ እንደዚህ ማስገባት ነው። አሁን እዚህ ጋር አራተኛውን አስገብቻለሁ። ከዛ በኋላ አንደኛው ወታደር ወጣ። ከዛ ሄደ። ልክ በዚህ መልኩ ዋራበር የሚል ነገር ወረደ። ያደረጋችሁ ትቀባላችሁ ማለት ነው። አይ ቲንክ ይሄኛው ኢሜጅ ነው። ስለዚህ አጠፋዋለሁ ይሄን። ከዛ አቃጠሉት። ያንዳንዱ ስቶሪ በዚህ መልኩ ታስገባላችሁ ማለት ነው። ኦኬ እዚህ ጋር ኦቨርራይድ አድርጌዋለሁ። ስለዚህ አንዴ እንየው። ካያችሁ ባክግራውንድ ሚውዚኩም ራሱ በጣም የሚገርመው ሲራመድ የኮቴውን ድምጽ ጭምር ነው የሚያስገባው። ግሮክ አድቫንቴጁ በጣም ይሄ ነው አንደኛው ነገር ማለት ነው። በኋላ ደግሞ ቮይስ ኦቨሩን ስናስገባ እንዴት ፖይንት እንደሚሰጣችሁ እንዴት ሚኒንግፉል እንደሆነ ታያላችሁ ማለት ነው። እዚህ ጋር እንዳይጠፋብኝ አድድ ይላል። እዚህ ጋር ካያችሁ ያስገባችሁትን አድድ ይላል ማለት ነው። ያስገባችሁትን እዚህ ጋር አሁን ይሄንን አስገብቻለሁ። ስለዚህ አድድ ያለ ነው። ይሄ ደግሞ ኦኬ ጋይስ ይሄኛውን ጨርሰናል። ኤዲቲንጉን ገጣጥመን ጨርሰናል። ከዚህ በኋላ ምንድነው የምናደርገው? ቮይሱን የቅድሙን ቮይስ እዚህ ጋር ድራግ ኤንድ ድሮፕ እናደርጋለን።
እዚህ ጋር ማለት ነው። ከታች እዚህ ጋር ማስገባት ትችላላችሁ፣ ምንም ችግር የለውም። ከዛ በኋላ እዚህ ጋር እንደምታዩት እስቲ In December 1944, a young lieutenant steps onto a small Philippine island. ኦኬ አሁን ይሄኛውን ድምጹን አንዴ ወርጧለሁ ማለት ነው። ምክንያቱም የባክግራውንድ ሚውዚኩን እናስገባለን። ስለዚህ መጀመሪያ ድምጹን ካስገባን በኋላ ይሄንን ሙሉ ቪዲዮን ከላይ ሴሌክት ታደርጋላችሁ። ከዛ ራይት ክሊክ ታደርጋላችሁ። ሶሪ እንዴ ሴሌክት ያደረገውን አጥፍቶታል። ቪዲዮ ላይ ራይት ክሊክ ታደርጋላችሁ። ከዛ ኤክስትራክት ኦዲዮ የሚለውን ትነካላችሁ። ከዛ በኋላ ኦዲዮን ኤክስትራክት ያደርግልናል ማለት ነው። ከዛ ኤክስትራክት ያደረገውን ኦዲዮ በጣም እንዳይረብሽን ትንሽ እንቀንሷለን ድምጹን ማለት ነው፣ እንደ ባክግራውንድ ሳውንድ እንዲሆን። ኦኬ አሁን እስቲ ከድምጹ ጋር እኩል እየሰማን ቼክ እናደርጋለን ማለት ነው። In December 1944, a young lieutenant steps onto a small Philippine island. His orders are simple: hold out, conduct guerrilla warfare, never surrender. ኦኬ ከዛ ኔክስት የምናደርገው ነገር ምንድነው? እያንዳንዱን ድምጽ ትራንስክራይብ እናደርጋለን ወይም ካፕሽን እንሰጠዋለን ማለት ነው። ስለዚህ ካፕሽን ለመስጠት ቅድም ካያችሁ ይሄንን ቆርጬው ነበር፣ ምክንያቱም እዚህ ጋር ቪዲዮ ማስገባት አልፈለኩም፣ ካፕሽኑን ሳስገባ እንዳያስቸግረኝ ማለት ነው። ስለዚህ እቺን ሳውንድ ሴሌክት ያደርጋለሁ። ከዛ ካፕሽን ውስጥ እገባለሁ ማለት ነው። ከዛ ጀነሬት የሚለውን እነካለሁ። ከዛ ጀነሬት ያደርግልኛል ማለት ነው። አክቹአሊ አሁን ሙሉውን ነው ጀነሬት የሚያደርገው። ከዛ ትንሽ የተወሰነ ደቂቃ ያስጠብቀናል። ትራንስክራይብ አድርጎ ጨርሷል። ከዚህ በኋላ In December 1944, a ኦኬ young lieutenant ስለዚህ ምን እናደርጋለን? ይሄኛውን ሴሌክት እናደርጋለን ማለት ነው። ይሄኛውን እጅግ ያለችውን ሴሌክት እናደርግና ሙሉውን ወደዚህ እናስጠጋዋለን ማለት ነው። እሺ ከዛ በኋላ ይሄኛው ብላክ እንዲሆን ስለፈለኩ ምን አደርጋለሁ? ይሄንን ወደዚህ አስጠጋለሁ ማለት ነው። ይሄንን ወደዚህ አስጠጋለሁ። ከዛ እቺኛዋን ባክግራውንድ ሳውንዷንና እቺን ነገር ብቻ ወይ ባክግራውንድ ሳውንዷንና ዋናውን ሳውንድ ተዋለሁ ማለት ነው። In December 19 ሶ ይሄንን ደግሞ ከፊት እንዲሆን ኤዲት እናደርጋለን፣ ወደ ላይ ከፍ እናደርጋለን ማለት ነው። እዚህ ጋር ቴክስት አኒሜሽኑን እናስገባለን ማለት ነው። ኦኬ ቴክስት ውስጥ ገብተናል። ከዛ እዚህ ጋር ቴክስት የሚለው ውስጥ ገቡ ቴምፕሌት የሚል ነገር አለ። ቴምፕሌት ውስጥ ገባላችሁ ማለት ነው። ከዛ እነዚህን ቴምፕሌቶች ከእናንተ ሀሳብ ጋር የሚሄዱ ቴምፕሌቶችን ትመርጣላችሁ ማለት ነው። ለምሳሌ ከፈርን ስታይል ጋር የሚሄደው ግሎ ያለው ጽሁፍ ቢኖር በጣም አሪፍ ነው የሚሆነው። ስለዚህ እንፈልጋለን ማለት ነው ከዚህ ካፕካት ውስጥ። እስቲ ይሄኛውን ቼክ እናድርግ። እስቲ ይሄኛውን እንተገና እስቲ ይሄኛው አይሆንም ላሰብነው ነገር፣ ስለዚህ እንቀይራለን። ይሄኛው
ፎር ሳም ሪዝን እዚህ ጋር ኔትወርክ ኤረር ብሎ ያስቸገረኝ ያለው አንዳንዴ እንደዚህ ያደርገዋል። ግን እስቲ ይሄኛውን እስቲ ቼክ እናድርገው። ይሄኛው ቢያንስ ይመሳሰላል ትንሽ። ሶሪ ዲሊት አደረኩት። A young lieutenant steps onto a small Philippine island. ኦኬ ይችን ወደዚህ እናስተካክላለን። ኦኬ ይሄንን ወደ ላይ ሆልድ አድርገን ከፍ እናደርጋለን። ከዛ በኋላ ለዚህ ሳውንዱን ለዚህ እናስተካክላለን ማለት ነው። ምክንያቱም ስቶሪውን አልጨረሰም። His orders are simple. Hold out. Conduct guerrilla warfare. Never surrender. Even if Japan falls. ኦኬ ይሄን እንደዚህ እናደርጋለን ማለት ነው። December 1944. A young lieutenant steps onto a small Philippine island. እዚህ ጋር ኮኔክትድ መሆኑን ሜክ ሹር አድርጉ በታች ሳውንዱ ማለት ነው ፖይንት እንዲሰጠን። Simple. Hold out. ድምፁን ትንሽ እንጨምራለን እዚህ ጋር። Hold out. Conduct guerrilla warfare. Never surrender. Hold out. Conduct guerrilla. እዚህ ጋር ካፕሽኑንም እናስተካክላለን። Hold out. Conduct guerrilla warfare. Never surrender. Warfare. Never surrender. Even if Japan falls. He will obey those orders. Surrender. Even if Japan falls. ኦኬ እዚህ ጋር አሁን እንዲጨልም ፈልጋለሁ። ስለዚህ ይሄንን ካት አደርጋለሁ ማለት ነው። ኢቭን ጃፓንስ ፌልስ የሚለውን ማለት ነው። ስለዚህ እኛን ካፕሽኑን አንዴ ሴሌክት እናደርግና ምን እናደርጋለን ወደፊት እናስጠጋለን ማለት ነው። ሶ ሪቴንሽን እንዲህ ላይክ ሰው በደንብ ፎከስድ ነው እንዲያይ ካፕሽን ግድ ነው። ስለዚህ የሚያስፈልገን ነገር መሃል ላይ ስለምናስገባ ካፕሽኑ በትክክል መቀመጥ አለበት። ስለዚህ እቺን ወደዚህ እናስጠጋለን ማለት ነው ትንሽ። Never surrender. Even if Japan falls. ሶ ይሄኛውን የሚራመደውን ኢሜጅ ይሄንን ኮፒ ፔስት አደርጋለሁ ማለት ነው። ምክንያቱም ባክግራውንድ ኢሜጅ እንዲሆንልኝ። Even if Japan falls. ስለዚህ ሳውንዱን ጨምራለን ትንሽ። Even if Japan falls. ሶ አሁን ደግሞ ኦኬ ይሄኛውን ማስገባት ነበረን ሳውንዷን ማለት ነው። He will obey those orders for the next 29 years. ኦኬ እንደ ዶክመንተሪ ስለሆነ ኤዲት ያደርግን ያለ ነው። መሃል ላይ ማስገባት አለብን ማለት ነው። Even if Japan falls. He will obey those orders for the next. ይሄንን ወደዚህ ታስተካክላችሁ ከዛ ቀጣዩን ሲን እናስገባለን He will ማለት ነው። obey those orders for the next 29 years. አሁን ሴሌክት ያደረግነውን ቅድም ወደዚህ ያስጠጋነውን ሙሉ ሴሌክት አድርገን ወደ ኢንትሮ እናስጠጋለን ማለት ነው። 29 years.
The soldier who refused to surrender. Hiro Onoda lands on Lubang with 3 other men. They ስቶሪው ተመሳሳይ እንዲሆን ይሄኛውን ቪዲዮውን ብቻ ሴሌክት አድርገን ከቮይሱ ጋር ተመሳሳይ እናደርጋለን ማለት ነው። እዚህ ጋር መሃል ላይ ያለውን ስፔስ ካያችሁ በጣም ሰፊ ነው። ስለዚህ ይህንን ስፔስ ወደዚህ እንቀንሳለን ማለት ነው። The soldier ከዚህ በኋላ ያለው ትራንስክሪፕሽን ስለማይጠቅመን ዴሊት እናደርገዋለን ማለት ነው። ምክንያቱም ከታች የዩቲዩብ ትራንስክሪፕሽን አለ። ፖስት ስታደርጉ አውቶ ካፕሽን ወይም ሶ ካፕሽን ኦን ካደረገ እንግሊዝኛ ስለሆነ ራሱ ያነባል። ስለዚህ ኦፍ እናደርጋለን ማለት ነው። The soldier who refused to surrender. Hiro Onoda. እንገጥማትና ይህንን ቪዲዮ ከፊት ያለውን ቪዲዮ እዚህ ጋር ፍሎ እንዲጠብቅ ትገጥማላችሁ ማለት ነው። ፍሎ እንዲጠብቅ ትገጥማላችሁ። The soldier who refused to surrender. Hiro Onoda lands on. አሁንም ትክክል አይደለም። ስለዚህ ይሄንን ቪዲዮውን ወደዚህ ትንሽ ወደ ኋላ ማስጠጋት አለብን፣ ትንሽ መጎተት አለብን ማለት ነው። እዚህ ትንሽ እንጎትታለን። ከዛ በኋላ ሰዎቹ ሲመጡ እኩል መሆን አለበት። የሚራመድበትንም በተመሳሳይ ወይ ኤስኤፍኤክሱን ማለት ነው ወይም ባክግራውንድ ሚውዚኩን እናስገባለን። The soldier who refused to surrender. Hiro Onoda lands on Lubang with 3 other men. They burn the written orders after memorizing. Paper can be forged. Memory cannot. The war ends 8 months later. No one tells them. Leaflets drift down to the cannon. Japan has surrendered. Return home. Photographs of Tokyo ruins. They burn every letter. Okay, እዚህ ጋር The soldier who ሳውንዱ ልክ አይደለም ካያችሁ እና ድምጹም ወደ ኋላ ይቀራል። ስለዚህ ባክግራውንድ ሚውዚኩን እኩል እናደርጋለን ማለት ነው። ትንሽ ወደዚህ እንጎትታለን እኩል መሆን ስላለበት ማለት ነው። Hiro Onoda lands on Lubang with 3 other men. They burn the written orders out. በርን ሲያደርጉ ያለውን ትንሽ አዘግይቶታል። ስለዚህ ይችን እኩል እንዲመጣ ስለፈለኩ ሙሉውን ሴሌክት አደረግና ትንሽ ወደፊት አስጠጋለሁ ማለት ነው ቪዲዮውን። ሳውንዱን ቪዲዮውን ወደፊት ስታስጠጉ ከታች ኤስኤፍኤክሱንም ወደፊት ማስጠጋታችሁ እንዳትረሱ። ኦኬ በርን ሲያደርጉ ያለውን ሲን ትክክል አላስገባውም። ስለዚህ They burn the written order. Hiro Onoda lands on Lubang with 3 other men. They burn the written order. Onoda lands on Lubang with 3 other men.
ኦኬ እዚህ ጋር መሃል ላይ የረሳሁት ሲን ያለ ይመስላል ምክንያቱም ሲያቃጥሉ ያለውን ሲን አላስገባውም ያ ኦኬ ስለዚህ እዚህ ጋር መሃል ላይ ማስገባት አለብኝ ማለት ነው እኩል እንዲመጣ ስቶሪው እዚህ ጋር መሃል ላይ ማስገባት የነበረብኝ ቪዲዮ ነበር ስለዚህ ይህን ቪዲዮ ለማስገባት ይሄንንም ሳውንድ ኢፌክቱንም ወደዚህ ከፍተዋለሁ ማለት ነው ከዛ በኋላ በተመሳሳይ ወይ ኤክስትራክት እናደርጋለን ከዛ ወደዚህ እናስገባዋለን ሳውንድ ኢፌክቱን ከታች እንገጥመዋለን ድምጹንም እንደዚህ እንገጥመዋለን ማለት ነው በተመሳሳይ ወይ እንገጥመዋለን ኦኬ አሁን እኩል መጥቷል ያስባለሁ ያ The war ends 8 months later. No one tells them. Leaflets drift down through the canopy. Japan has surrendered. Return home. Photographs of Tokyo ruins. They burn every leaflet. ያ አሁን ገጠመ ማለት ነው Years become decades. One man deserts in 1949. They never see him again. Another is shot dead by police in 1972. Only Onoda and Purple Kozuki. ኦኬ እዚህ ጋር ከታች ሳውንዱን ካያችሁ ልክ አልነበረም ሳውንድ የሚታኮሱበት ፓርት እዚህ ጋር ነው ያለው ሳውንዱ ደግሞ እዚህ ጋር ቀድሞታል ስለዚህ ይሄንን ሳውንድ ኢፌክት ወደዚህ ማስጠጋት አለብኝ ማለት ነው ኦኬ እዚህ ጋር ያልገባ ሳውንድ ነበር that's why Photographs of Tokyo. One man deserts in 1949. They never see him again. Another is shot dead by police in 1972. Only Onoda Okay, አሁን ገጠመ ማለት ነው Then Kozuka dies too. Onoda is alone. He still polishes his ኦኬ እዚህ ጋር Only Onoda and Purple Kozuka remain. Then Kozuka dies too. ኦኬ እዚህ ጋር ኮጁካ ዳይስ 2 የሚለው ፓርት ላይ እዚህ ጋር ያበዛሁት ሳውንድ አለ ማለት ነው ቪዲዮ አለ ስለዚህ ይሄንን ሁለቱንም ቪዲዮ አጠፋዋለሁ ይሄንን ሲን አስገባለሁ ማለት ነው Still polishes his በጣም አሪፍ ስለዚህ ሳውንዱን ትተን ቪዲዮውን ብቻ ከላይ ያለውን እንገጥመዋለን ማለት ነው ከላይ rifle every day, still sets traps, still kills when he has to. 30 local people will die because of him. He believes he is at war. A Japanese student named Norio every day, still sets traps. He still polishes his rifle. Okay, ችጋ ድምጿን እኩል ማድረግ ስላለብን ይሄንን ወደፊት እናስተካክላለን ማለት ነው Polishes his rifle every day, still sets traps, still kills when he has to. 30 local people will die because of him. He believes he is at war. A Japanese student named Norio Suzuki wanders into the jungle looking for Lieutenant Onoda, a panda, and the abominable snowman in that order. He finds Onoda first. Onoda tells him, I will only surrender if my commanding officer orders me to. They fly Major Yoshimi Taniguchi, now a bookseller, to Lubon. He still has his
hand grenades still primed. He bows. The war ends for him on March 9th, 1974. 29 years, 6 months, and 24 days after everyone else. He returns to a Japan he does not recognize. ሶ እዚህ ጋር ወደ ጃፓን ሪተርን ሲያደርግ ያለውን ትንሽ እዚች ጋር ያበዛውት ቪዲዮ አለ መሰለኝ 2 ጊዜ። ስለዚህ ጋር መደለት አለብኝ። Hands over his sword, his rifle, 500 rounds of live ammunition, hand grenades, still primed. He bows. The war ends for him. እነዚህ 2 ቪዲዮዎች መደለት አለብኝ ማለት ነው። ሶይላስ ሳውንድ ነው ሁለቱንም እኩል ማለት ነው። ስለዚህ ይሄን ቪዲዮ ወደዚህ መክተም አለብን ማለት ነው። ይሄን ፕሮሰስ ለምትፈልጉት ኤዲቲንግ ሜተድ መጠቀም ትችላላችሁ። ዛስ ወይ ሙሉን ፕሮሰሱን ያሳያችሁ ያለሁት ማለት ነው። Still primed. He bows. The war ends for him on March 9th, 1974. 29 ሶ አሁንም ትንሽ ቀድመዋል። ስለዚህ over his sword, his rifle, 500 rounds of live ammunition, hand grenades, still primed. እዚችን እንቀንሳለን ማለት ነው እኩል እንዲመጣልን። እቺኛው ቪዲዮ ብቻ እንቀንሳታለን። ባው ሲያደርግ እኩል ማምጣት አለበት። ስለዚህ እቺን ወደዚህ እናስጠጋለን። በታች ሳውንዱንም እኩል እናስጠጋለን ማለት ነው። ኦኬ ይሄንን አሁንም ሙን በጣም አሪፍ። ሶ ይሄንን ፒክቸር ድራግ ኤንድ ድሮፕ እናደርጋለን ማለት ነው። ይሄን ኢሜጅ ድራግ ኤንድ ድሮፕ እናደርጋለን ከላይ። ከዛም በመቀጠል ይሄንን ኪ ፍሬም ሰጠዋለን። ኪ ፍሬም ማለት ዙም እናደርጋለን ማለት ነው። እቺኛውን አንዴ ተነካላችሁ ከዛ ላይ ታደርጋላችሁ። ይሄንን ኢሜጅ በኢንሹራንስ ማስገባት ትችላላችሁ። ኦኬ ፋይናሊ ኤዲት አድርገን ጨርሰናል ቪዲዮአችንን። ከዛ በኋላ ኤክስፖርት እናደርጋለን ማለት ነው። ኤክስፖርት ለማድረግ ከላይ ኤክስፖርት ምትል ምልክት አለች። ከዛ በኋላ እዚህ ጋር ታይትል ሰጣችሁ ኤክስፖርት ማለት ነው። ኦኖዳስ ስቶሪ የምትፈልጉትን ታይትል መስጠት ትችላላችሁ። ግን በዚህ መልኩ ነው ኤክስፖርት ማድረግ ትችሉት ማለት ነው። ሶ ኤአይ አልትራ ኤችዲ የሚለውን መምረጥ ትችላላችሁ። ላይክ አልትራ ኤችዲ አድርጎ እንዲሰጣችሁ ከፈለጋችሁ ማለት ነው። ከዛ በኋላ ሲጨርስ ኤክስፖርት የሚለውን ትነካላችሁ። በቃ ከዛ በኋላ ሲጨርስ ፋይላችሁ ላይ ታገኛላችሁ ማለት ነው። ፉል ስቶሪ ይህን ይመስላል። ፉል ኤዲቲንግ እንዴት መስራት እንደምትችሉ ጭምር ነው ያሳየኋችሁ። አይ ሆፕ ይሄ ቪዲዮ ጠቅሟችኋል ብዬ አስባለሁ። ቪዲዮን ገና ስትጀምሩ ካያችሁ ነግቶ ነበር፣ አሁን ግን መሽቷል። ባክግራውንዱ ማየት ትችላላችሁ። ኦልሬዲ ጨልሟል ማለት ነው እየሰራን እያለ። ይሄንን ቪዲዮ መቅረጽ ጀመርነው ከትላንት ወዲያ ምናምን ኦልሞስት 3 ቀን ምናምን ሆኖናል። በአንዳንድ ነገሮች ምክንያት ምናምን ረጅም ጊዜ ወስደንበት ነው የሰራነው። ስለዚህ ይሄ ቪዲዮ ፕሊዝ ፑሽ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ከጠቀማችሁ ደግሞ ኮሜንት ላይም ቴንኪዩ ማለት ትችላላችሁ። ቴሌግራም ኮሚኒቲያችንን ኢንዲግሬቲቭ ብላችሁ ጆይን ማድረግ ትችላላችሁ ማለት ነው። ቴንኪዩ